ሰላም ውዶችዬ፣ ሰላም ለእናንተ ይሁን በያላችሁበት። ይሄ ቪዲዮ በጣም ስለገረመኝ ነው ዛሬ ፖስት ያደረኩት። 159 አገሮች ናቸው እነኛ ሀገሮች። ምን ያህሉ ሀገራት ኢትዮጵያን ይደግፋሉ የሚለውን ታዩታላችሁ። በተለይ የአፍሪካን ብዙ ሀገሮች ናቸው። የሌሎቹ ግን በጣም የሚገርም የሚያሳዝን ነው። እንግዲህ ውዶችዬ እንደዚህ እንደምታዩት በተለይ አውሮፓ ሀገራት መሪዎች 99% ማለት ይቻላል ኢትዮጵያን አይደግፏትም። በግድቡ እንድትጠቀም ፈቃደኞችም አይደሉም። ይሄ የምታዩት ሁሉም የሰጡትን አስተያየት ነው በሀገራትና በመሪዎቻቸው ፎቶ እየተደረገ የተቀመጠው እና በጣም ያሳዝናል። ጅስት ደግሞ ውሃውም እንደተገለጸው እንደሰማ ነው ከዜና ፍሰቱ ምንም የቀነሰ ነገር የለም። ሌላው የሚጠቀሙበት ነገር ካልሆነ ማዕድኑ፣ አፈሩ የተለያየ ነገር ካልሆነ በስተቀረ በግብጽና በሱዳን ላይ የቀነሰ ነገር እንደሌለ ነው የሰማነው መረጃና እንደ ኢትዮጵያዊ እንደ ሀገር ጥሩ ነገር ሲሰራ ሁላችንም ደስ ይለናል እና በዚህ ሁኔታ ሁሉም ሀገራት በተለይ አውሮፓውያኖቹ በኢትዮጵያ ላይ ያላቸውን ምን አይነት ዝቅ አድርገው የሚያዩና ጥላቻ እንዳለባቸው ነው የሚያሳየው። ምክንያቱም ሁሉም ሀገራት የራሱን ነገር አድርጎ የማደግ የመለወጥ መብት አለውና የሚገርመው አባይ ከራሳችን እየፈሰሰ የዚህን ያህል ተቃውሞ መኖሩ በጣም ያሳዝናልና እና ይኸው እንደምታዩት ነው ቪዲዮ። ጀስት ሰሞኑን እያየው ነበር ስለ ግድቡ ሌሎች ሀገሮችስ ምን ይላሉ የሚለው እና ያው ሳየው ይሄ ስለገረመኝ ብዙዎቹ ግብጽን ስለደገፉ ለዛ ነው እንደውም ይህንን ቪዲዮ ፖስት ያደረኩት ማለት ነው።